ሰላም ሰላም ውድ ቤተሰቦች እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ውድ ሀገሬ ልጆች በጣም ነው የምወዳችሁ። አንድ ነገር ልነግራችሁ ነበር እና ሙቀቱ እንዴት እያደረጋችሁ ነው? እግዚአብሔርን እኔ በቃ ሞትኩ ማለት ትችላላችሁ። ፌንት ነቅዬላችሁ ነበር። ለማንኛውም ያው ከሶስተኛ ፎቅ የኔ ሶስተኛ ፎቅ ነው የምኖርበት ማለት ነው። ከሶስተኛ ፎቅ እስከ ታች ግራውንድ ድረስ እያጸዳው በዚህ ሙቀት ማለት ነው። እና በጣም ከባድ ነበር። በጣም ከምር ከምለው በላይ ግን ያው እግዚአብሔር ይመስገን ነው። ራሴን ያው እስካሳመንኩኝ ድረስ እችላለሁ ብዬ እስካመንኩኝ ድረስ ያው ተወጥቻለሁ ማለት እችላለሁ። ያው በቪዲዮ ላይ እንደማሳያችሁ የሶስተኛ ፎቅ ገና እታች ነው ግራውንዱ ነው ማለት ነው። ያው ለቪዲዮ ያክል ብዬ ነው። እና ያወጣሁት ቆሻሻ ደግሞ ይሄንን ይመስላል። በዚች ባይላንድ ውሃ እያመላለስኩ ማለት ነው ደረጃውን ያው ቱቦ ስለሌለ እና በጣም ከባድ ነበር። ያቧራው ምኑን በቃ እንዴት እንደሚያፍን ብታዩ። የውሃ ሲፈስበት የሆነ የራሱ ሽታ አለው። በጣም ያፍናል በጣም። እና በነገራችን ላይ እስኪ ቪዲዮውን ደግሞ ለማክረስ እያመቻቸው ነው። ምን ላይ እንደማስቀምጠው ታውቃላችሁ? ቧንቧው ላይ አለ። የዚህኛው የታችኛው ደግሞ ቧንቧ ስላለው እዛ ላይ ለማስቀመጥ እየሞከርኩ ነው። እንግዲህ ምን ታረጉታላችሁ? እና በነገራችን ላይ እችላለሁ ካልን እወጣለሁ ካልን ብዙ ነገር ማድረግ እንችላለን። ህይወት ውጣ ውረድ አለባት። ዝም ብሎ እንደዚህ የተደላደለ ኑሮ አይኖርማ። በተለይ ደግሞ ስደት ላይ ያለን ብዙ ፈተናዎች አሉ። ያው ፈተናዎች ስላችሁ ድካም አለ፣ መዛል ሰውነታችን፣ እረፍት እየፈለግን እረፍት ማጣት፣ እንቅልፍ እየፈለግን ደግሞ እንቅልፍ ማጣት፣ ከዛ በኋላ ደግሞ ምግብ ደግሞ እያተፈለገ ደግሞ ምግብ የማይኖርበት ቤት አለ። እየሰራችሁ እንኳን ምግብ በአግባቡና በስርዓቱ የማይሰጣችሁ ቤት አለ። ለራሳቸው ብቻ እንድትሰሩላቸው ለራሳቸው ብቻ እንድታደርጉላቸው እንጂ እናንተ ምን ሆናችሁ ይጎዳሉ፣ የሆነ ስሜት ይሰማቸዋል ብለው የማያስቡ አሉ። በጣም ከምንም በላይ ማለት ነው። ይሄ ልላችሁ የፈለኩት ከ110% የተመቻቸ ቤት ሊኖር ይችላል። ሁሉ ነገር በራሱ ማድረግ የሚችልበት ቤት ሊኖር ይችላል። ግን ይህን ደግሞ ማድረግ የማይችሉ ሌላው ይቅርና በቀን አንዴ ብቻ እንዲመገቡ የሚፈቀድላቸው በካሜራ እየታዩ አስቀምጪ፣ ይሄንን አታርጊ፣ ይሄንን ታረጊያለሽ እየተባለ በጣም በሰቀቀን የሚኖሩ እህቶች አሉ። በጣም አሉ ከምለው በላይ ማለት ነው። እና እነሱን እግዚአብሔር ይጠብቅልን እላለሁ። ያው ለመኖር ነገን ተስፋ ትልቅ ነገር ለማየት ትልቅ ቦታ ለመድረስ የፈለግነውን ነገር ለማድረግ ብዙ ጠውረዶችን እናልፋለን። ብዙ ፈተናዎች እናልፋለን። ያንን ፈተና ደግሞ ያው ከእግዚአብሔር ጋር እንወጣዋለን ማለት ነው። እኔ አሁን እዚህ ጋር ያው ከሌሊቱ 2 ሰዓት መሰላችሁ በኢትዮጵያ? ከሌሊቱ 7:30 ምናምን ይሆናል። እዚህ ጋር እያጸዳው ያለው ይሄ የምላችሁ ያው ቀን እንተኛለን ስላችሁ ያው ህፃንም ስላለ አይተኛልኝም ለኔ እና ስለማይተኛ እሱ ሲተኛ ነው እኔም መተኛት የምችለው። ስራዬ በጨርስ ራሱ የራሴ ክፍል የለኝም ልንገራችሁ ብዬ ነው። እና ቤተሰቦቼ ያው የራሴ ክፍል ባይኖረኝም ያው ከልጁ ጋር የተኛው ጊዜን አሳልፋለሁ ማለት ነው። ጊዜን ስላችሁ እድሜ የመጣሁበትን አላማ ወይም ደግሞ አመቱን ቶሎ እንዲያልቅልኝ ቶሎ ጨርሼ እንድገባ ከምር ከልጅ ጋር የልጅ ቤት ያላችሁ እግዚአብሔር ጽናቱን ይስጣችሁ ላለው
እና በርቱልኛ፣ ይዟችሁ እግዚአብሔር አለ። እግዚአብሔር በያለንበት ያበርታን። እና እዚህ ጋር ድክም ብሎኛል ከምር በጣም መዛል ታውቃላችሁ። እግሬ ራሱ በቃ ይሄ ጎኔና ጎኔ ነው የሚያመኝ። እኔ እንደዚህ ስጠርግ ምናምን ያመኛል ጎኔና ጎኔ፣ ለምን እንደሆነ ባላቅም ድክም ብሎኛል። ደግሞ ኤርፎኔን ኬስ ውስጥ አድርጌ የሚያዳምጥ ግን ደክሞ ስለደከመኝ ያው ደግሞ ምስኪን ልቅረጽ ብዬ በቃ እሱን እንትን አልኩ። እና እዚህ ጋር ደግሞ ትዝ ሲለኝ ወደ ሀገር ቤት በመሃል ትዝ ይላችኋል። ወደ ሀገር ቤት ታስታውሳላችሁ። ስራ እየሰራችሁ የሆነ ነገር ታስባላችሁ። ወደ ሀገር ቤታችሁ ያለው ነገር ይሄኔ ምን ያረጉ ይሆን፣ ይሄኔ ተኝተዋል እያላችሁ፣ ይሄኔ ደግሞ ቡና እየጠጡ ነው እያላችሁ ቤተሰቦቻችሁን ታስባላችሁ። በዚህ ሰዓት እርግጥ እኔ አሁን ሌሊት ነው ብያችኋለሁ። ከዛ ያው ሌሊት ላይ ደግሞ አስቡት፣ እኛ ጋር ያው ሌሊት ላይ ነውር ነው። እንደዚህ ሌሊት ላይ ቢያንስ ከ5 ሰዓት በኋላ ያን ያክል ሰው የሚንቀሳቀስ አለ ብዬ አላምንም ከመኪና ውጪ። እና እዚህ ሀገር ደግሞ ቀን ላይ እንቅልፍ ነው፣ ያው ሙቀት ስለሆነ ይመስለኛል። እና ማታ ላይ ትንሽ አየሩ ቀዝቀዝም ስለሚል ፀሐይም ስለማይኖር በጣም ይንቀሳቀሳሉ። እና በቃ ቋሚ ስራ ነው ብላችሁ ማመን በቃ ማለት ነው። ሌሊት ላይ ቋሚ ስራ ነው። ቢሮ የሚገቡ አሉ ምናምን የሚሰሩ አሉ ስራ የራሳቸው። እና እንደዛ አላችኋለሁ። ሴትዮ የመጣች ደግሞ እና ያው ላለማቋረጥ ብዬ ነው። ደግሞ ጫማዬን አውልቄ ደግሞ ገባው። የድካም ብዛት ነው። ጫማዬን አውልቄ ሱሪ ተክልዬ ራሴን ለማነቃቃት እየሞከርኩ ነው፣ ግን ያው አልቻልኩም ማለት ትችላላችሁ። ላቡ ማለት ነው፣ ላቡ አያምጣው ነው በቃ አንገቴ ማለት ነው። እኔ እንደዚህ ያልቦኝ አላቅም ስላችሁ ኢትዮጵያ ላይ ማለት ነው። እንደዚህ ያልቦኝ አላቅም እኔ። እና ቤተሰቦቼ የኔ ውዶች እንደዚህ ጽዳቴን እያጸዳው ምን እያልኩ እንግዲህ ቤቴን አስባለሁ፣ ሀገር ቤቴ ማለት ነው። ያው እግዚአብሔር ይመስገን ነው፣ ሌላ ምን ይባላል። ብቻ በተቻለ መጠን ስደት ላይ ያላችሁ እህቶቼ ራሳችሁን ጠብቁ። ምግብ መብላት አለባችሁ። ቢያንስ ምግብ እንኳን ባይኖር ተምርና ውሃ መጠጣት አለባችሁ። ተምር በልታችሁ ውሃችሁ መጠጣት አለባችሁ። ምክንያቱም ሰውነታችሁ ይጎዳል ስላችሁ በቃ ያጠግባል ብዬ አይደለም ተምሩን፣ ግን ስኳር ነገር ስላለው ጣፋጭ ነገር የተወሰነ ስለሆነ የሆነ የማነቃቃት ስሜት ይኖረዋል። ልክም ሰውነታችሁ እንዲዝል አያረጋችሁም። ሰውነታችሁ አይደክምም ማለት ነው፣ ያበረታችኋል። በሌላ በኩል ደግሞ ውሃ መጠጣት አለባችሁ። ምክንያቱም ሰውነታችን ላብ ሲያልበን ውሃ ነው የሚወጣው። ያ ላብ ሲወጣ ደግሞ ሰውነታችን የመድረቅና የሰውነታችን የመክሳት ባህሪ ያመጣል። ምክንያቱም ውስጣችን ያለውን ነገር ስለሚወጣ። ስለዚህ ውሃ በጣም መጠጣት አለባችሁ፣ ለኩላሊታችሁ ብቻ ሳይሆን ለሰውነታችሁም ጭምር ማለት ነው። እና ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሰላማችሁ በያላችሁበት ይብዛልኝ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ።